ብሩኖ ፈርናንዴዝን የተመለከተ ደግሞ ትላንት የተሰማ አንድ ጉዳይ አለ። ፈርናንዴዝ የተደበቀ አንድ ቃለ ምልልሱ ወጥቷል። የሰሞኑ አይደለም፣ የዚህ ሳምንት ኢንተርቪው አይደለም። እዛ በፖርቱጋል ብሔራዊ ቡድን በሀገሩ በነበረበት ጊዜ ለሀገሩ ሚዲያ የሰጠው አንድ ቃለ ምልልስ ልክ እንዴት ነው ሰዓቱን ጠብቆ እንደፈነዳ ፈንጂ በማንቸስተር ዩናይትድ ባለስልጣናት ዘንድ አስደንጋጭ መንፈስን የፈጠረ ነው። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ላይ የቋጠረውን ያለፈ ክረምት ቅሬታ ደርሶ አሁን ደርሶ የመግለጹ ምክንያት ምን ሊሆን ይችላል? ይህንን ርዕስ በፕሮግራሙ የመጀመሪያ ክፍል ይዤ ቀርብ ያለው ብሩኖ አሁን ደርሶ በክለቡ ላይ ቅሬታውን ለማሰማት ለምን ፈለገ? ቅሬታውስ ምንድን ነበር? የቃለ ምልልሱ ይዘትና እንደው ግምታዊ መላምታዊ ቢሆን ትክክለኛ ይሁን ከዛ በኋላ በኢንተርቪው ዙሪያ የቀረቡ ትንተናዎችና ሐሳቦችን በፕሮግራሙ የመጀመሪያ ክፍል ላቅርብ። አንድ ቡድን ውስጥ ተጽዕኖ ፈጣሪ የሚባሉ ከዋክብት በውድድር መካከል እንደው ተነስተው በአጋጣሚ አንድ አወዛጋቢ አስተያየት ሲሰጡ የሚነሳው አዋራ እግር ኳስን ለሚከታተል ሁሉ አዲስ ነገር አይደለም። ለምሳሌ በ2005 ሮይ ኪን በማንቸስተር ዩናይትድ የሰጠው አንድ ቃለ ምልልስ ሁሉን ነገር ነውጥ ነው የፈጠረው። ረዘም ላለ ጊዜ ዩናይትድን የደገፋችሁ አድማጮች ታስታውሳላችሁ። ሌላውን ተውት፣ ቆይ ሩቁን አንይ። ሰሞኑን መሐመድ ሳላህ በሊቨርፑል በውድድር ላይ ያለ በሲዝን መካከል ቡድኑን ሊለቅ እንደሚችል የሚጠቁም አስተያየት የመስጠቱ ነገር ከተጫዋቹ ቁልፍ ሚናና ካለፉት ዓመታትም በክለብ ውስጥ ካለው አዎንታዊ ተጽዕኖ አንጻር ቃለ ምልልሱ መልእክቱ ከባድ ሆኖ ነው ሰሚው ጆሮ የሚደርሰው። ክሪስቲያኖ ሮናልዶ ማንቸስተር ዩናይትድን ሲለቅ ክለቡን ሳያስፈቅድ ከፒርስ ሞርጋን ጋር አንድ ለአንድ ባደረገው ቃለ ምልልስ ሁሉን ነገር ገላልጦ የስንብት ኢንተርቪው ተደረገለት። እንደሚለቅ እርግጠኛ ስለሆነ ነው። ምን ይመጣል በቃ ሐሳብ ማሳካት ይችላል፣ የተናገርኩትን ልናገርና ልልቀቅ አይነት አቋም የነበረው ነበር በዛ ሰዓት ላይ። ያው በኋላም በሁለቱ የጋራ ስምምነት ኮንትራቱ ተቀደደ ተባለ፣ ወደ ሳውዲ አረቢያ አመራ እና እንደዚህ የመሳሰሉ ትልልቅ አወዛጋቢ ርዕሰ ጉዳዮችን የሚፈጥሩ አስተያየቶች እንዲሁ አይተውም። ባልተሰማ ምን ባላየ የሚታለፉ አይደሉም። ሰሞኑን እንኳን በታይንዊር ደርቢ ኒውካስል ዩናይትድ በሰንደርላንድ ከተሸነፈ በኋላ ብሩኖ ጊማሬሽ የሰጠው ቡድኑን የሚወቅስ ግለ ሂስ በኤዲ ሃው በኒውካስል ዩናይትድ አሰልጣኝ እንደው ጣፍጦ አልተዋጠም። መራር ስሜት ነው የፈጠረው። ራሳቸው አሰልጣኝ ሃው የማስተባበያ ይዘት ያለው አጸፋዊ አስተያየት ነው ከትላንትና በስቲያ የሰጡት። የጊማሬሽ ጉዳይ ከነዛኞቹ ለየት ያለ ምናልባት አቅሙ ቀነስ ያለ አስተያየት ነው ያለው። የሚፈጥሩት ውዝግብ አንድ አይነት አይደለም። ብሩኖ ፈርናንዴዝ ከእርሱ አይጠበቅም ነበር። በዚህ ሰዓት ደግሞ እንደዚህ ያለው አስተያየት እንደዚህ ያለው ኢንተርቪው ላይ የሚሰጥ ሐሳብ ማለት ነው። የማንቸስተር ዩናይትድ ቁልፍ ተጫዋች ነው። ይህንን የማያውቅ የፕሪሚየር ሊጉ ተከታታይ የዩናይትድ ደጋፊ የለም። ለፖርቱጋል ብሔራዊ ቡድን ጨዋታ ወደ ሀገሩ በሄደበት ጊዜ ባለፈው ኢንተርናሽናል ብሬክ ነው አሉ ኢንተርቪው የተሰጠው ካናል 11 በተባለ ቴሌቪዥን ላይ ሶልቲኞ ስፔኖ ሙንዶ በተባለ አንድ የቴሌቪዥን ሾው ላይ ከቀድሞ ተጫዋች ካንዲዶ ኮስታ ጋር ያደረገው ቃለ ምልልስ ነው። ብሩኖ እንዲህ አይነት ቅሬታ ነበረበት እንዴ የሚያሰኝ አይነት አስተያየት ነው ግልጥልጥ አድርጎ የተናገረው። ኩርፊያ ይታይበታል። አዝኛለሁ ይላል። ታማኝነት ቦታ አጥቷል ይላል። ያዘነው በዩናይትድ ነው። ታማኝነት ቦታ አጥቷል የሚለውም እርሱ ለማንቸስተር ዩናይትድ ያሳየው ታማኝነት በክለቡ ባለቤቶች ወይም በክለቡ ከፍተኛ ኃላፊዎች ግምት ውስጥ አልገባም የሚል ነው።
እውቅና አልተሰጠውም የሚል እና የብሩኖ ወሳኝነት ደግሞ እንደው ጉዳት እንኳን የሚያገኘው ተጫዋች አይደለም። ሁልጊዜ ይሰለፋል። ከሞላ ጎደል ሁልጊዜ ለማንቸስተር ዩናይትድ በጎ ጥረት ሲያደርግ ይታያል። የፈርናንዴዝ ውጤታማነት ሳይታለም የተፈታ ነው። ፈርናንዴዝ እንደ ሙሐመድ ሳላህ ከአሰላለፍ ውጪ ሆኖ አይደለም ይሄን እየተናገረ አሰላለፍ ውስጥ እያለ አምበል ሆኖም ጭምር ግራም ያጋባው እዚህ ጋር የዝውውሩ የክረምቱ የዝውውር መስኮት ካለፈ ቆይቷል። ወራት ተቆጠሩ። ለምንድን ነው አሁን ጠብቆ ታዲያ ይሄን ሊናገር የቻለው? በዚህ ኢንተርቪው ላይ ምን አለ? የሳውዲ አረቢያን አልሂላል የተባለውን ክለብ ኦፈር ይጠቅስና ያኔ እንደምታስታውሱት 100 ሚሊዮን ፓውንድ ሳውዲዎቹ አቅርበው ብሩኖ ሊሄድ ነው ተብሎ እንደውም በወቅቱ እኮ ዘገባዎች ሰርተናል። ማንቸስተር ዩናይትድ ብሩኖን ለማስቀረት የሚያደርገው ጥረት የለም፣ ቢሄድለት ኢኔዮስ የሚከፋ አይደለም ስንል ነበረ፣ ታስታውሱ እንደሆነ እና ያንን ሐሳብ ነው አሁንም እሱ ያነሳው። እሱ አልሄድም ብሎ ስለወሰነ እንጂ የማንቸስተር ዩናይትድ ባለስልጣናት አትሄድም ብለው ጥረት ስላደረጉ ስላሳመኑ ስላግባቡት አይደለም የቀረው። እኔ ለመቅረት ወሰንኩኝ፣ እነሱ ግን ብሸጥ ለነርሱ ጉዳት እንደሌለው ያምኑ ነበር ብሏል። እና በኢንተርቪው መካከል ይሄ ተጫዋች ከተናገራቸው ሊሰመርበት የሚገባ እንደውም በድርቡ ሊሰመርበት የሚገባ አነጋገር አለ። አንድ ገንዘብ ከምንም ነገር በላይ አስፈላጊ ነው አለ። ታማኝነት እንደ ቀድሞ የበለጠ ቦታ የለውም አለ። ይሄ በትልልቅ ተጫዋቾች ዘንድ እንዲህ ባለ በጣም ትልቅ ክለብ ውስጥ በቁልፍ ሚና የሚጫወቱ ተጫዋቾች ከአንደበታቸው የሚደመጥ አይነት ንግግር አይደለም። በኮንትራት ላይ ያሉ በተደላደለ አስተላለፍ ውስጥ እያሉ አሁን ስለ ታማኝነትን ዝቅ ገንዘብን ከፍ አድርጓል። እዚህ ጋር ለሳውዲ አረቢያ ዝውውር በጣም ተቃርቦ እንደነበረ አውስቷል። ወቀሳው ታዲያ ማንቸስተር ዩናይትድ ላይ ያነጣጠረ ነው። ክለቡ ላይ እኔ ላሳየው ታማኝነት ማንቸስተር ዩናይትድ ዋጋ አልሰጠም ነው የሚለው። ጭራሽ ሊሸጠኝ ፈልጎ ነበር እኮ አለ። የክለቡን አለቆች ተችሏል። ማንቸስተር ዩናይትድ እንድለቅ ፈልጎ ነበር። ያ አቋማቸው በአእምሮ ውስጥ አሁንም ተቀምጧል። ሩበን አሞሪም እንድቆይ ይፈልጓል። ክለቡ ግን እኔን ለማስቀረት ድፍረቱ አልነበረውም። ብለቅ መጥፎ እንደማይሆን ያምኑ ነበር። ክርስቲያኖን አማከርኩት፣ ወደ ሳውዲ አረቢያ ለመሄድ ማለት ነው። ክርስቲያኖን አማከርኩት፣ ነገር ግን ውሳኔው የመጨረሻ ውሳኔ የኔ ነበር። ስለዚህ እዚህ ለመቅረት ወሰንኩኝ፣ ምክንያቱም ክለቡን ከልቤ ስለምወደው ነው አለ። ወደ ጸጉር ስንጠቃ ከሄድን ውድ አድማጮች ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ 300ኛ ጨዋታውን ከተጫወተ በኋላ በዛ ማይልስቶን የሰጠውን ቃለ ምልልስ እና በማንቸስተር ዩናይትድ ለምን እንደቀረ ለምን ለመቅረት እንደወሰነ የተናገረውን ስናመጣ እዚህ ጋር የሆነ የሐሳብ መጣረስ እናገኛለን። እሱ ያኔ ምንድን ያለው በቤተሰቤ ምክንያት ከባለቤቴ ጋር ተነጋገረንና የማንቸስተር ዩናይትድን ሚሽንህን ተልኮን ፈጽመሃል? አልፈጸምኩም፣ በቃ እዚሁ ብትፈጽም ይሻላል አለችኝና እዚሁ ቀረው ነው። ብቸኛ ምክንያት ያ ነው ብሎ ባያቀርብም እንኳን በዩናይትድ ውስጥ እንዲቀጥል ካስቻሉት አበይት ምክንያቶች ቀዳሚው የአንበሳውን ድርሻ የሚይዘው የቤተሰብ ጉዳይ እንደሆነ ግን ክለቡን እንደሚወደው አብሮን የገለጸው በማን ዩናይትድ ሚሽን አካምፕሊሽድ ምልበት ሰዓት አይደለም። ስለዚህ የሳውዲ አረቢያ ፔትሮ ዶላር ይቅርብኝ አልኩኝ ነው በሌላ አነጋገር።
የአልሂላልን ከፍተኛ የገንዘብ ጥቅም የሚያስገኝ ዝውውር ያልተጠቀምኩባቸው ምክንያቶች በርከት ያሉ ቢሆኑም አንዱ ግን ዋነኛው ጉዳይ የቤተሰቤ ነገር ነው ሲል ነበር። እዛ ላይ ነው አጽንኦት የሰጠው የቤተሰቡ ጉዳይ። እግር ኳስ ተጫዋቾች ግን ምናልባት እውነትነት ሊኖረው ይችላል። ውድ አድማጮች አሁን እኛ መቼም በብሩኖና በክለቡ አመራሮች መካከል ያለውን ግንኙነት አናውቅም። እኛ እንደውም በሁለተኛ ደረጃ መረጃ አሳላጮች ነው አይደለ? ምንድነው መረጃውን ዳይጀስት ነው የምናደርገው። ሰልቃጮች ነን፣ አሳላጮች ሳይሆን በሚዲያዎች የሚዘገበውን ነው እኛ ሰብስበን እዚህ ጋር ኮምፓይል አድርገን ሁኔታውን አናላይዝ የምናደርገው። ምንድነው ምናብራራው፣ ምን ተነትን። እዚያ ከኦልትራፎርድ ከተዘጉት በሮች በስተጀርባ በተጫዋቹና በአሰልጣኙ በተጫዋቹና በክለቡ አመራሮች መካከል ያለውን ቀጥተኛ ግንኙነት ቀዳሚ አይን ምስክሮች መሆን አንችልም። ስለዚህ እንደዚህ ባለው የመረጃ ሂደት ላይ ነገሮች አንድ መልክ እንዳይዙ ባያዝ እንዳለው ፍርደ ገምድል እንዳንሆን በውሳኔዎች በመረጃዎችን ጠቅለል አድርገን ስናቀርብ በርከት ያሉ ሚዲያዎችን ሞኒተር ማድረግ ይጠይቃል። የተለያየ አቋም ያላቸውን በተለያየ የሚዲያ ባህሪ የሚጠቀሱ ታብሎይዶች ናቸው ወይስ ብሮድሺቶች ናቸው? ኳሊቲ ጋዜጠኝነት ነው ያለው ወይስ መደዴ ጋዜጠኝነት ያለበት? አንዳንድ ጊዜ እዛኛው ወገን ውስጥም መደዴ ውስጥም የሚገኙ መረጃዎች አሉ። ትልልቆቹ ሚዲያዎች አሁን ለምሳሌ የኳሊቲ ጋዜጦች ምንላቸው ብሮድሺት ጋዜጦች ወይም ደግሞ የቲቪ እና የኦንላይን ሚዲያዎች በተጫዋቾች የግል ህይወት ላይ ያለው ነገር ላይ እምብዛም ናቸው። አንዳንድ ጊዜ የተጫዋቾች የግል ህይወት ጉዳይ በሜዳ ላይ ባላቸው ፐርፎርማንስ ላይ የሚያሳድረው ተጽዕኖ አለ እና ይሄንን የምታገኙት ከትልቆቹ ሚዲያዎች ሳይሆን ከነዛኞቹ ግን አጥልሎ መጠቀም አላምጦ መዋጥ ይጠይቃል የነዛኞቹን መረጃ። ያም ሆነ ይህ ሁሉንም ሰብሰብ አድርጋችሁ እንግዲህ በሎጂካል ቲንኪንግ ማለት ነው በዛ መዝነን ነው ነገሮችን ከፉትቦል ኢንዱስትሪው ባህሪ አንፃር የምንተነተነው እና ፈርናንዴዝ ንግግሩ እና የንግግሩ ታይሚንግ የንግግሩ ይዘት አንድ ነገር እንድንጠራጠር ያደርገናል። ይሄ ልጅ አሁን በማንቸስተር ዩናይትድ ሁኔታ ተስፋ እየቆረጠ ይመስላል። በዚህኛው አዲሱ የውድድር ዘመንም አዲስ ነገር ይመጣል ብሎ አስቦ ግን ያሰበው ነገር እንዳላገኘው ይልቅስ በቀጣይ የበለጠ በገንዘብ ሊጠቀምበት የሚችልበትን እድል እያፈላለገ እንደሆነ ገዢዎቹን ወይም አስፈራሚዎቹን አሁን ተዘጋጁ የሚል መልእክት ለማስተላለፍ እንደፈለገ ነው የምረዳው። ለምሳሌ በኢንተርቪው መካከል ምን አለ መሰላችሁ? ወዴት እንደሆነ አልናገርም አለ። ልብ በሉ፣ ወዴት እንደሆነ አልናገርም፣ ነገር ግን ከአንድ የውድድር ዘመን በፊት ወደ ሌላ ክለብ መዛወር እችል ነበር። ተዛውሬ ቢሆን ኖሮ ዋንጫዎችን ማሸነፍ እችል ነበር፣ ግን ለመቅረት ወሰንኩኝ። በቤተሰባዊ ምክንያትም ጭምር ቀረው፣ ምክንያቱም ክለቡን ከልቤ እወደዋለሁ። ተጫዋቾች ወዴትም ለመሄድ ቢፈልጉ ሁሉ ጊዜ እችን ነገር ሳይናገሩ አያልፉ። ወዴትም በቃ የሆነ መንገድ ለመክፈት ጥርጊያ ለማበጀት ጥረት በሚያደርጉበት ንግግራቸው ላይ መደምደሚያቸው መቋጫቸው ክለቡን ከልብ ይወደዋለሁ፣ ያለውበት ቦታ ደስተኛ ነኝ፣ ደጋፊውን እወደዋለሁ የሚለው ነገር አይቀርም። መሐመድ ሳላህ የተናገረውን ይሁ ክሪስቲያኖ ሮናልዶ የተናገረው ክሪስቲያኖ ሮናልዶ እንኳን ለየት ያለ ነው ያ ኢንተርቪው። ሁሉም እንደዚህ ባለ ይሄ የህዝብ ግንኙነት ፋውል መስራት አይፈልጉም፣ ከደጋፊው ጋር መጋጨት አይፈልጉም። ያሉበትን ደስተኛነት አሁን ወደ ቀጣይ ክለብ ለመዛወር ሲፈልጉ ያንን አብረው ይገልጻሉ። ያ ማለት ግን የግድ የተናገሩት ነገር እንደወረደ ልንቀበለው የሚገባ አይደለም።
ይሄ የተለመደ ይሄ ሂፖክራሲ ይሄ የተጫዋቾች ግብዝነት ያለ ነው። በፈርናንዴዝ የተጀመረ አይደለም፣ በሱም የሚያበቃ አይደለም። እኔ እኮ ወደ ሌላ ክለብ እኮ ብሄድ አልነግራችሁም ክለቡ ማንነቱን። እዛ ብሄድ እኮ የኔ ዋንጫ አሸንፍ ነበር። ማን ነው ያ ክለብ? የሳውዲ ክለቦች አይደሉም። እዚህ ጋር በዚህ አውድ ካየነው ሌላ የአውሮፓ ትልቅ ክለብ አለ። እሱን ሲፈልግ ነበር እንግዲህ ወይ ሪያል ማድሪድ ይሁን ማንን አላውቅም። በቤተሰባዊ ምክንያትም ጭምር ቀረው። ምክንያቱም ክለቡን ከልብ ይወደዋለሁ። አይ የቤተሰብ ጉዳይ እዚህ ጋር እንደ ምክንያት አቀረበ። በቤተሰባዊ ምክንያትም ጭምር ነው ያለው። ሌሎች ምክንያቶችም አሉ ማለት ነው። ምክንያቱም ክለቡን ከልብ ይወዳሉ አለ። ከአሰልጣኙ ጋር የነበረን ውይይትም እንድቀር አግባብቶኛል አለ። በክለቡ በኩል ግን አለ ብትለቅ ለኛ መጥፎ አይደለም የሚል አቋም ነበራቸው። ይህም አቋማቸው አለ ጎድቶኛል። it hurts me a bit ነው ያለው። አሁን hurts የሚለውን ቃል እዚህ ጋር ማስመር ያስፈልጋል ማለት ነው። ጎድቶኛል የሚለው ከመጉዳቱም በላይ አሳዝኖኛል አለ። ሳድ የሚለውን ቃል ደግሞ ተጠቀመ። እንዳዝን አድርጎኛል አለ። እኔ ምተች ተጫዋች አይደለሁም። ምንም ያጎደልኩት ነገር የለም። ሁልጊዜ አለው፣ ሁልጊዜ እጫወታለሁ። በጥሩም ይሁን በመጥፎ ብቃት ብቻ ሁልጊዜ እንደተሰለፍኩ ነው። የቻልኩትን ሁሉ ከመስጠት ወደ ኋላ ብዬ አላውቅም አለና ከዚያ ግን ዙሪያን ታያለህ አለ። ተመልከቱ። ከዚያ ግን ዙሪያን ታያለህ። ዙሪያን ስትመለከት ለክለቡ ያን ያህል ያልተሰጡ ተጫዋቾችን ታያለህ። ለክለቡ ያን ያህል ዋጋ ያልሰጡ፣ ክለቡን ያን ያህል የማይከላከሉለት ተጫዋቾችን ታያለህ። ያን ስታይ ታዝናለህ፣ ያሳዝንሃል አለ። አያችሁ ባለበት ሁኔታ አሁን ይኸው ክለቡን ይወደዋል፣ ደጋግሞ ገልጾታል። ለክለቡ ታማኝ ለመሆን ሞክሯል። ክለቡ ለእርሱ ታማኝ አልሆነለትም። እኔ ልቅር ስል እነሱ ብትሸጥ እንኳን እንጎዳም ይላሉ አለ። ከዚያ ደግሞ ባለበት ቦታ ዙሪያን ስትመለከት እንዳንተ ያልተሰጡ ተጫዋቾች ኮሚትድ ያሉን ተጫዋቾችን ታያለህ። ለክለቡ ያን ያህል ዋጋ የማይከፍሉ፣ ለክለቡን ሊከላከሉለት የማይፈቅዱ። ይሄን ስትመለከት ደግሞ ታዝናለህ። የትኞቹ ተጫዋቾች ናቸው? የተጫዋቾቹ ብዛት ስንት ነው? አንድ ነው፣ ከአንድ በላይ ነው። እንግዲህ ተጫዋቾች ካለ ከአንድ በላይ እነማን ናቸው? ግልጽ አይደለም። እዚህ ጋር ግን በስብስብ ውስጥ ደስተኛ ያልሆነባቸው ተጫዋቾች እንዳሉ አሁን እዚህ ጋር ግልጽ ነው። በክለቡ ውስጥ ደስተኛ ነው፣ ክለቡን ይወደዋል፣ ግን በቡድኑ ውስጥ ግን ደስተኛ አይደለም ማለት ነው። ያለፈውን ውሳኔ አሁን እየወቀሰ ይመስላል። አንድ ቀን ለሳውዲ አረቢያ ክለቦች መጫወት ካለብኝ አለ ወደ ሳውዲ አረቢያ ሄዳለሁ አለና ልብ በሉ የህይወት ዘይቤ ያኔ ይቀየራል። ልጆቼ በፀሐያማ አየር ይኖራሉ። ከ6 ዓመታት የማንቸስተር ጭጋጋማ ዝናባማና ብርዳማ አየር ይገላገላሉ አለ። ከዚህ እያደገ ባለና ታዋቂ ተጫዋቾች በሚገኙበት ሊግም መጫወቴን እቀጥላለሁ ማለት ነው አለ። አያችሁ የሳውዲ አረቢያን ሊግ እዚህ ጋር አሁን ማሞካክሸት ጀምሯል። የማንቸስተር ዩናይትድ የማንቸስተር ከተማን የሰሜን ምዕራብን እንግሊዝ የአየር ሁኔታ እንደየትኛውም የኢቤሪያን ተጫዋች ማለት ኢቤሪያን የፖርቱጋል የስፔን ፀሐያማ ሀገራት ስለሆኑ ይሄንን ጭጋግ አይወዱትም። የላቲን አሜሪካ ተጫዋቾችም እንዲሁ ይሄ እንኳን የተለመደ ነው። ግን እዚህ ጋር አሁን መዞ አመጣው ብሩኖ። ከዚህ ጭጋጋማ አየር መገላገል ነው ለልጆቼ። ፀሐያማ አየር ላይ ይኖራል የሳውዲ አረቢያ ፀሐይ። አስቡት ልዩነቱ። መልቀቅ ብፈልግ ብዙ ተጫዋቾች እንደሚያደርጉት ማድረግ እችል ነበር። በቃ መሄድ እፈልጋለሁ፣ ልምምድ አልሰራም ብዬ በ20 ሚሊዮን በ30 ሚሊዮን ዩሮ መልቀቅ እፈልጋለሁ ብዬ ለቅቄ የሚሄድባቸው ክለቦች ቀጣይ ክለብ የበለጠ እንዲከፍለኝ ማድረግ እችል ነበር። ግን እንደዚያ ማድረግ ያለብኝ ቦታ ላይ እንዳልሆንኩኝ ተረድቻለሁ። ከሞላ ጎደል ትኩረት ማድረግባቸው ንግግሮቹ እነዚህ ናቸው። እንግዲህ ከሞላ ጎደል ከኢንተርቪው የተወሰዱ እንጂ ሌላም ብሏል። እዚህ ጋር አሁን ውድ አድማጮች ተመልከቱ። ገንዘብ፣ ታማኝነት፣ ክለብን ስለመልቀቅ ለቆ ቢሄድ ደግሞ የበለጠ ሊያገኝ እንደሚችል በዋንጫም በገንዘብም ጥቅም ይሄንን ሁሉ ነው የጠቀሰው። ገንዘብና ታማኝነት እዚህ ጋር ቀርበው ገንዘብ የሁሉ ነገር አስፈላጊ ነው፣ ለሁሉ ነገር አስፈላጊ ነው አለ። እዚህ ጋር ታማኝነት እንደቀድሞ አይደለም አለ። አሁን እዚህ ጋር ቅድም እንዳልኳችሁ ታማኝነትን ክብደቱን አቅልሎታል፣ ገንዘብን የበለጠ ከፍ አድርጎታል።
እና የዩናይትድ ኃላፊዎችን ወቅሰዋል በአደባባይ። አሁንም የሚጫወተው ለማንቸስተር ዩናይትድ ነው፣ ያውም በአምበልነት። ከዚህ በኋላ የዩናይትድ ኃላፊዎች ጋር ይሄ ኢንተርቪው ከተሰማ በኋላ ምን አይነት ግንኙነት ሊኖረው ይችላል? ይሄ ሲዝን ሲጠናቀቅስ የማንቸስተር ዩናይትድ ባለስልጣናት ምንድነው የሚያስቡት? ያኛው ባለፈው የውድድር ዘመን መስኮቱ ላይ የነበረው አቋማቸው የበለጠ ጠንክሮ እንዲመጣ አያደርግም ወይ? ያ ማለት ለኔ ብሩኖ አሁን በኦልድ ትራፎርድ ነገሩን እየጨረሰ እንደሆነ እንዳመነ ነው የምንረዳውና ለቀጣይ መዳረሻው አሁን መንገዱን ጥርጊያውን እያበጀ እንደሆነ የሳውዲ አረቢያ ክለቦችም ኑና አሁን ከፈለጋችሁ ሰዱኝ፣ አሁን ዝግጁ መሆንበት ሰዓት እየደረሰ ነው እያለ እንደሆነ ነው የምንረዳው። ይህንን ነው የምንረዳው። ምክንያቱም ከዚያ ከ300ኛ ጨዋታው በኋላ ከተናገረው ጋር የማይጣጣም የሚጣረሱ ሐሳቦችም አሉት። እዚህ ላይ አጽንኦት የሰጠው በሌላ ምክንያት ነው፣ በሌላ ነጥብ ላይ ነው እና አሁን አንድ የኳሊቲ ከምላቸው ጋዜጦች አንድ ዘጋቢ ባስተያየቱ ላይ ብናል እነዚህ ሁለት አስተያየቶች ያኔና አሁን የተሰጡበትን ቦታ እና በማን እንደተዘጋጁ ልብ በሉ አለ። ጥሩ እይታ ነው። ያኛው ከ300ኛ ጨዋታው በኋላ ለሰጠው ቃለ ምልልስ ኢንተርቪው የተዘጋጀው በማንቸስተር ዩናይትድ ነበር በክለቡ። ይሄኛው ደግሞ በፖርቱጋል ብሔራዊ ቡድን ነው የተዘጋጀው። ይሄኛው በፖርቱጋል ሚዲያ በፖርቱጋል አፈር ላይ ነው፣ እዛ ርቆ ከዩናይትድ ብዙ ማይሎች ርቆ ከማንቸስተር። እዚህ ግን ማንቸስተር ዩናይትድ ራሱ ያዘጋጀው በዩናይትድ ጥላ ስር የተደረገ ኢንተርቪው ነው። አውዱም ልክ እንደዛው ተለያይቶ ነው እዚህ ጋር የቀረው። ምናልባት ይላል ይሄ ጋዜጠኛ፣ ምናልባት እዚያ ፖርቱጋል ውስጥ በበለጠ ነፃነት አውርቶ ይሆን ወይ? ብሩኖ ደስተኛ ማይሆንባቸው ብዙ ምክንያቶች አሉ በማንቸስተር ዩናይትድ ውስጥ። በመጀመሪያ ደስተኛ ካልሆነባቸው ምክንያቶች አንዱ ልጁ በጣም ተወዳጅ ነው። መልበሻ ቤት ውስጥ የሚሰጠው ክብር በማንቸስተር ዩናይትድ ሌሎች ሰራተኞች የሚሰጠው ክብር ለየት ያለ። እሱም በሜዳ ላይ ጥረቱን ቆጥቦ አያውቅም። እውነት ነው። እኛ መቼም ስለ ችሎታው ስለ ግል ስለ ኢንዲቪጁዋል ፐርፎርማንሱ መቼም ምንም እንከራከርበት ጉዳይ አይደለም። እና አንድ ቅሬታው ምን መሰላችሁ? የሚወዳቸው በጣም የሚግባባቸው የማንቸስተር ዩናይትድ ድጋፍ ሰጪ ሰራተኞች ሳይቀሩ በኢኔዮስ ውሳኔ ከስራ ተፈናቅለዋል። እንደምታውቁት 400 ገደማ ሰራተኞችን ቀንሷል ማንቸስተር ዩናይትድ በዚህ በአዲሱ አስተዳደር ስር 400 ገደማ ከአጠቃላዩ ወርክፎርስ 1/3ኛና ከዛ በላይ ያህል ማለት ነው ወጪ ቁጠባ ተብሎ እና ብሩኖ ከተሰናበቱት ከሚቀርባቸው ከአንዳንዶቹ ጋር እንዲያውም ሰብስቧቸው ግብዣ አድርጎላቸው እንዳጽናናቸው ሁሉ ተዘግቧል። ይሄው የመሪነት ይሄው የተወዳጅነት ይሄው የተሰሚነት ስብዕናው ደግሞ በዩናይትድ ውስጥ ሞራል በሚወርድበት ጊዜ ለምሳሌ ባለፈው ፌብሩዋሪ እንዳደረገው ተጫዋቾችን ሰብስቦ በራሱ ወጪ በአንድ የብራዚል ሬስቶራንት ማታ ምሽት የሆነ ጌት ቱጌዘር አዘጋጅቶ በጋራ እንለፈው ይሄን መሰናክል ይሄን ፈተና አብረን ይሄን አቀበት እንውጣው ሲላቸው ነበር። እንደዚህ ያለ አምበል ይፈለጋል፣ ይወደዳል። በሜዳ ላይ ያለው የአሸናፊነት መንፈስ፣ ለዩናይትድ ያለው ቅንዓት፣ ቀናኢነት ለቡድኑ ውጤታማነት የማይከፍለው የማያንጠባጥበው ላብ እንደሌለ እኛ ምስክሮች ነን። ሁሌ በሜዳ ላይ ሲጫወት ስናየው የዚህ የወልቭስ ጨዋታ አንድ ምስክር ሆኖ መቅረብ ይችላል እና ውድ አድማጮች አሁን አንዱ የብሩኖ ቅሬታ የሚባለው የኢኔዮስ ያ ውሳኔ ነው። እነዛን ሰራተኞች ጥርግርግ አድርጎ ማሰናበቱ አንድ ቅሬታ አለው፣ ቅሬታ ሆኖበታል።
ምን አይነት ክለብ ውስጥ ነው የገባሁት? ምክንያቱም ያው እግር ኳስ ተጫዋቾች በሜዳ ላይ በሚያስመዘግቡት ውጤት ውድ አድማጮች የክለቡ አጠቃላይ ውጤታማነት ይወሰናል። አጠቃላይ ውጤታማነት አትራፊነቱ ምናምንና የክለቡ ብራንድ ለማደግ ለመውረዱ ቀደም ከቦርን መዝጋ ማለት ነው ይቅርታ ከቦርን መዝጋ ወልብስ ያልኩት ከአርሰናል ጋር ታታውት መሰለኝ ወልብስ ቀደም ያለው ጨዋታ ነው 4-4 የወጡበትን ማለት ነው። እዛ ላይ አይተናል ብሩኖ ምን ያህል ሊያለቅስ ሁሉ ደርሶ ነበር። በመጨረሻ ውጤቱ 4-4 ሲሆን እየመሩ ከእጃቸው የወጣውን ያንን ውጤት ሲቆጭበት ራሱ ጎል አስቆጥሮ ስሜቱን አይተናል። ይሄ ልጅ እውነትም ምንም የሚቆጥረው ነገር የለም፣ ግን ያሰበው የአንጀቱ ግን አልደረሰለትም። በውጤት በዋንጫ አሸናፊነት በቻምፒየንስ ሊግ ተሳታፊነት በተፎካካሪነት ማንቸስተር ዩናይትድ በብዙ ጎሏል። በሱ ዘመን በሱ አንበልነት ዩናይትድ ትችት እንጂ ሙገሳ አልበዛለት። በዚህ ደስተኛ አይደለም እንደየትኛውም ተጫዋች። ግን ከዛም በስተጀርባ በእነዚያ ሰራተኞች ስንብት ሐዘን ገብቶታል። እነዚህ ምን አይነት አስተዳዳሪዎች ናቸው የሚል አቋም አለው ይባላል። እና ይሄንን አጋጣሚ ተጠቅሞ አሁንም የወቀሰው አሰልጣኙን አይደለም፣ በይበልጥ የወቀሰው የክለቡን አስተዳደር። እኔን የመሰለ ተጫዋች እንደዚህ አላለም ቃል በቃል ግን አውዱ የሚለው እኔን የመሰለ ተጫዋች እኔ ልቅር በዩናይትድ ስል እዛ 100 ሚሊዮን ምናምን ረብጣ ሲቀርብልኝ አይ እሱ ይቅርብኝ ማንቸስተር ዩናይትድ ይበልጥብኛል ስል እነሱ ግን አይ ብትሸጥ እኮ ችግር የለውም it's not bad for us አሉኝ። እንዲህ አይነት አቋም ነበራቸው። ይሄ ቅር አሰኝቶኛል። በቅሬታ ብቻ አይደለም የገለጸው sad hurt የሚሉትን ቃላት ነው የተጠቀመው። አዝኛለሁ፣ ጎርቶኛል። አሁን ደርሶ ይሄንን ግን ለምን አለ? እኔ በመስመሮች መካከል ማየው በመስመሮች መካከል መመለከተው ይሄ ልጅ መውጫው እንደደረሰና ከወዲሁ ጥርጊያውን እያበጀ እንደሆነ ከዚህ በኋላ ከኃላፊዎቹ ጋር የሚኖረው ግንኙነት የቀድሞ አይነት ይሆናል። ከአሞሪም ጋር ችግር የለም ከአሰልጣኙ ጋር። እዚህ ጋር አሰልጣኙ ምንም አልወቀሰም። ከአንዳንድ ተጫዋቾች ጋር ግን ወቀሳለሁ። እነማን ናቸው ግልጽ አይደለም። እዚህ በአጠቃላይ በማንቸስተር ዩናይትድ ለመቆየት የመወሰኑ ነገር በወቅቱ ትክክለኛና ያመነበት መሆኑን ቢገልጽም ግን አሁን ደርሶ ግን የሆነ የቆረቆሮ ነገር አለ። ይሄም ከዚህ በኋላ ሌላ እድል ቢመጣ መደገም እንደሌለበት ያመነ ይመስላል። የብሩኖ ቅሬታ ለመውጫው መንገድ በክረምቱም ይውጣ በመቼም ይውጣ ብቻ ለመውጫው መንገድ ግን አሁን ጥርጊያ ማበጃ ነው የሚመስለው። ከክለቡ ኃላፊዎች ጋር ግን ቀጥተኛ መላተም የሚፈጥርበት ነው። እነርሱ አሁን ደጋፊው ብሩኖን ይሰማል የበለጠ እንደዚህ አይነት አቋም ነው ያላቸው እነዚህ ሰዎች እውነትም እንደው ትርፍ ፈላጊዎች ናቸው አሁንም ሌላው ግሌዘር ነው ወይ የመጣው በኢኒዮስ ብለው እንዲያስቡ የሚያደርግ ብሩኖን የመሰለ ተጫዋች እንዳይለቅ ጥረት ታረጋለህ እንጂ እንዴት ታስቀራለህ? እንዴት ታበረታታለህ እንዲለቅ? በደጋፊው አእምሮ ውስጥ ደግሞ የሚዘራው አንድ መራራ ዘር አለ። ያ ዘር ደግሞ ቀስ እያለ ይበቅላል። ሲበቅል መርዛማ የሚሆነው የበለጠ ለማን ነው? ለሰር ጂም ራድክሊፍ እና ለኢኒዮስ ይሆናል።